ሰላም ውድ የኔ ቤተሰቦች ዛሬ እንግዲህ የምገኘው ቦሌ ነው። ማኪ ኢንቴሪየር ዲዛይን ምን እንደሚሰሩ እስኪ ውስጥ ገብተን እንጎበኛቸዋለን ማለት ነው። ተከተሉኝ የኔ ቤተሰቦች። እንዴት ነሽ? ሰላም ነው? እንዴት ነው? እሺ እንዴት ነሽ? ይባላለሁ። እሺ ማህሌት ይባላለሁ። እንዴት ነህ? እንኳን ደህና መጣህ። በጣም ጥሩ። እንግዲህ ስለ ማኪ ኢንቴሪየር ዲዛይን ብዙ ሰምቼ ነበር የመጣሁትና እስኪ ለኔም ለተመልካቾቼም አንዳንድ ነገር ብትነግሪኝ ብዬ ነበር። በጣም ደስ ይለኛል። ሾሩማችንን እያስጎበኘው ላውራ ወይስ? በጣም ጥሩ። አዎ እያንዳንዱን እስኪ እቃዎችን በጣም ያማምሩ ናቸው አስጎብኝ እስኪ። ደስ ይለኛል። እሺ ማይ እንግዲህ በምን ስራ ዘርፍ ነው እስኪ የተሰማራሽው? ለከስተመሮችን በደንብ ነው። ያው እንግዲህ እኔ የማኪ ኢንቴሪየር ዲዛይን እና የሌጋሲ ውድ ወርክ ማርኬቲንጉን ማኔጅ ማደርገው ነኝ። ስለ ማኪ ኢንቴሪየር ዲዛይን ትንሽ ነገር ልበልክ። በጣም ጥሩ። ማኪ ኢንቴሪየር ዲዛይን ከተመሰረተ 7 ዓመት ሆኖታል። የተለያዩ ህንፃዎችን፣ ሆስፒታሎችን፣ ትልልቅ ፎቆችን፣ መኖሪያ ቤቶችን እንዲሁም ሬስቶራንቶችን በማስዋብ ዝናና ስምን ያተረፈ ትልቅ ካምፓኒ ነው። ከዛ በመቀጠል ደግሞ አሁን ላይ ሲስተር ካምፓኒያችን የሆነውን ሌጋሲ ውድ ወርክ ይዘን ቀርበናል እና አንዳንድ ነገሮችን አሳያለሁ። ሌጋሲ ውድ ወርክ የሚያመርታቸውን ምርቶች። በጣም ጥሩ። እሺ እስኪ በሮቻችንን ጀምር። በጣም ያማምራሉ። በነገራችን ላይ ቆንጆ ናቸው። ወደድካቸው? በጣም ኦኬ። በሮቻችን ሁሉም ኤምዲኤፎች ናቸው። ዋተር ፕሩፎች ናቸው። በጣም ጥራትና ደረጃቸውን የጠበቁ በሮች ናቸው። እንደነገርኩ ሁሉም በሮች በአንድ አይነት ማቴሪያል በእኩል ጥራት የሚመረቱ ትልልቅ በሮች ናቸው እና እንዳልኩ ጥራታቸውና ደረጃቸውን የጠበቁ በሮች ናቸው። ሁሉም በጣም ሃይ ኳሊቲ ናቸው። ዋተር ፕሩፎች ናቸው። ከዛ በተለየ እዚህ ጋር የምታያቸው እንዳለ በሮች የፓተርን ልዩነት ነው እንጂ ያላቸው አንድ አይነት ኳሊቲ ነው ያላቸው የሁሉም በሮች ማለት ነው። ኢኔሴስ ዋጋቸው አይለያይም። አንተ በፈለከው ዲዛይን ብታሰራ ብታዘን ዋጋቸው አይለያይም። ቆንጆ ኳሊቲ ያላቸው በሮች ናቸው እና ከዛ በተጨማሪ ደግሞ ሁሉም ከስተመር ዲዛይን ይዞ ከመጣ ኢኔሴንስ በሚፈልገው ዲዛይን እንዲሰራለት ከፈለገ በራሳችሁም ዲዛይን መስራት እንችላለን ማለት ነው። በጣም የሚያማምሩና ውብ የሆኑ ናቸው። ከለራቸው ሁሉ ቆንጆ ናቸው አይደል? ሻይን የሚያደርጉ እጅግ በጣም። እስኪ ቁም ሳጥኑን ደግሞ በደንብ አሳይኝ እስኪ። እሺ ይሄ ደግሞ ያው የሌጋሲ ውድ ወርክ የሚያመርተው ሞደርን ክሎሴት ነው። ሁሉም እንዳልኩ በጥራት የሚሰሩ ናቸው። የምንጠቀማቸው ማቴሪያል ለሞደርን ክሎሴቶች ዩቪ ይባላሉ። ኤምዲኤፎች ሆነው ኢምፖርት የሚደረጉ ኤምዲኤፎች ናቸው። እንደምታየው ምንም እንከን የለባቸውም። በጣም በጥንቃቄና በጥራት ነው የሚሰሩት። ከዛ በተጨማሪ ደግሞ አይላንዶች አሉ፣ ጌጣጌጥ የምናስቀምጥባቸው ማለት ነው። አሁን ላይ ሞደርን ክሎሴት ሲኖር ብዙ ጊዜ አይላንድ አብሮ ይሰራል። እንደዚህ አይነት ቆንጆ አይላንዶችን እናመርታለን። በጣም የሚያማምሩ ናቸው። ይሄንን ኦፕን ስታረገው እንደዚህ በመስታወት ሲሆን ክሎሴቱ የሌግዠሪነት ስሜት ሞደርንነቱን ሌግዠሪነቱን በደንብ ኤክስፕሌን ያደርገዋል። እዛ እንዳልኩ ከኢንቴሪየር ዲዛይንም ስለምንሰራ እቃዎች ላይ በደንብ በጥንቃቄና በጥራት ነው የምንሰራው። የሰውን ፍላጎት ያማከለ አድርገን ነው እየሰራን ያለ ነው። እሺ በጣም ያምራል። እስኪ የኪችን ካቢኔቱን ደግሞ እናየውና። እሺ እባክህ። ኪችን ካቢኔታችን ይሄን ይመስላል። ይሄኛውም ያው ሞደርን ኪችን ካቢኔት ነው። ፑሽ በተኖች ናቸው ብዙ ጊዜ የምንሰራቸው። ፕሬስ እናደርግ ያው ሞደርን ስለሆኑ ቀለል አድርገን ቆንጆ አድርገን እንደሱ ነው የምንሰራቸው። ኪችን ላይ 3 አይነት ማቴሪያሎች ልንጠቀም እንችላለን። ዩቪ አለ። ከዛ በኋላ ደግሞ ይሄኛው ሜላማይን ይባላል። እንደገና ይሄኛው ደግሞ ኢንጂነሪንግ ውድ ይባላል። ይሄን ፕሬስ ነው። ይሄ ሁሉም ፕሬስ ነው። ሁሉም ፕሬስ አድርገን ነው የምንሰራው። ፕሬስ አድርገን ነው የምንሰራቸው። እንደዚህ በደንብ ዘመናዊ አድርገን እንዲታዩ አድርገን መስታወት አድርገን ሰው እንዳልኩ እኛ ሪኮመንድ እናደርጋለን። ከዛ በተጨማሪ ደግሞ ሰው የራሱ ዲዛይን ካለው በከስተመር ዲዛይንም እንሰራለን ማለት ነው እና 3ቱ ማቴሪያል እንጠቀማለን። ኢንጂነሪንግ ውድ፣ ሜላማይን እና ዩቪን እንጠቀማለን። ከዛ በተረፈ ሞደርን ኪችንም ትራዲሽናል ኪችንም እንሰራለን። እንደዚህ ቆንጆ ኪችኖችን እንሰራለን ማለት ነው። የሚገርምሽ ደግሞ በጣም ብዙ አሉ ሀገር ውስጥም ከሀገር ውጭ በጣም ብዙ ቤተሰቦች አሉኝና ምናልባት እስኪ ይሄን ያልካየን ደግሞ እዛ ጋር በጣም ብዙ ሶፋዎች ይታዩኛልና እስኪ ሶፋዎችን ደግሞ እናያቸው። በጣም ያማምሩ ናቸው። እሺ ከዳይኒንግ ቴብል እንጀምር። እሺ እንደዚህ ቆንጆ ዳይኒንግ ቴብሎች አሉ። ባለ 6 ወንበር፣ ባለ 8
ከዛም በላይ ደግሞ ሰው በሚፈልገው እንዳልኩክ ማዘዝ በሚፈልገው እንደ ሳሎኑ ስፋት በሚፈልገው አይነት መጠን መስራት እንችላለን። ቆንጆ ዳይኒንግ ቴብሎች እንደገና ሴንተር ቴብሎች አሉ። ቆንጆ ሶፋዎችም አሉን ማለት ነው። ለሶፋችን የምንጠቀማቸው ቆንጆ ጨርቆችና ሶፋችንን እስቲ ተቀምጣ ቼክ አድርግ። ኦኬ እሺ። በጣም ምቹ ነው። በስማ በጣም ኤክስትራ ቦንድድ ፍራሽ ነው የምንጠቀመው። በጣም ሃይ ኳሊቲ ነው። እንደምታየው እግራቸውም ቆንጆ ነው የሁሉ። እንደዚህ አይነት ቆንጆ ሴንተር ቴብሎችም አሉን። ከዛ በተጨማሪ ደግሞ አልጋ አለን። በቃ ሁሉም አይነት የፈርኒቸር ውጤቶችን ሌጋሲ ውድወርክ ላይ መጥተው የሚያጡት ነገር የለም ለማለት ነው። ማለት በሰውም ትዕዛዝ ነው የምትሰሩት። ከዛ ባሻገር ደግሞ ይመስለኛል ብዙ አይነት ዲዛይን ይኖራል ብዬ አስባለሁ። በትዕዛዝም በትክክል በእኛም የራሳችንን ዲዛይን ሪኮመንድ እናደርጋለን። ከስተመሩም ደግሞ ይሄ ይሰራልኝ ካለ በሚፈልገው ጨርቅ፣ በሚፈልገው ማቴሪያል፣ በሚፈልገው ዲዛይን እንሰራለን። እጅግ በጣም ያማረ ነው። የኔ ውድ ቤተሰቦች እንግዲህ ማኪ ኢንቴሪየር ዲዛይን ይሄን ይመስላል። እጅግ በጣም ምቹ ነው። በተለይ ሶፋው እንዳያችሁት ወተር ፕሩፍ ነው ሁሉ ነገር፣ በሩም፣ ኪችን ካቢኔቱም ሁሉ ነገሩ በጣም ቁምሳጥኑ ሁሉ ያማረ ነውና ሁላችሁ ማዘዝ የምትፈልጉ ካላችሁ ስልክ እናስቀምጥላችኋለን። ሁላችሁም ማዘዝ ትችላላችሁ ማለት ነው። እስኪ በስተመጨረሻ የምትለን ነገር ካለ ደግሞ እሷ እድሉ ለሷ አልሳት። እስኪ አንድ የቀረን ማቴሪያል አለ። እሱን ደግሞ ላሳይክ ነው። ኦኬ ዋው ስለዚህ ያላወራው። ኦኬ እሺ። ከሁሉም በተጨማሪ ያው እንደ ኢንቴሪየር እንደ መስራታችን አኳያ ያው ህንጻዎች ምናምን እንረከባለን። ትልልቅ ህንጻዎች፣ ትልልቅ ሪል ስቴቶች፣ ሆስፒታሎች እንዳልኩ የተለያዩ ተቋማት ስለምንረከብ ያው ፉል ለማድረግ ፓኬጃችንን ወተር ፕሩፍ ኢምፖርት እናደርጋለን። ኢስት አፍሪካ ላይ እኛ ነን የዚህ ወተር ፕሩፍ ወኪሎች። ከስፔን ሀገር ነው ኢምፖርት የምናደርገው። ወተር ስቶፕ ወይም ጉሩ ይባላል ምርታችን። ከሌሎቹ ወተር ፕሩፎች በኳሊቲ የተሻለ ነው። ከስር አድሄሲቭ ተጠቅመን ነው ይሄንን ወተር ፕሩፍ የምንሰራው። ልዩነቱ ምን መሰለህ? ሌሎቹ ወተር ፕሩፎች ኦልሬዲ ከተሰራ በኋላ ከቆይታ በኋላ ነው ሊክ ሲያደርግ ምናምን የምታውቀው አይደለም ወይ ጣሪያው ጠቁሮ ምናምን። የኛ ማቴሪያል ልዩነቱ ምን መሰለህ? ወተር ፕሩፉን ገና እየሰራኸው እያለ እርጥበት ያለው ቦታ ወይም ደግሞ ውሃ የሚያንሸራትተውን ቦታ ወዲያው ነው የሚያሳየን። ስለዚህ ምን እናደርጋለን? ወዲያው ሜንቴን ይደረጋል ማለት ነው። ስለዚህ ህንጻው ላይ ምንም አይነት ችግር አይፈጠርም በወተር ፕሩፉ ምክንያት። ያው ሊክ የሚያደርጉ ቦታዎችን ወዲያው ስለሚያሳየን ወዲያው ሜንቴን ተደርጎ ወደ ስራ እንገባለን ማለት ነው። ሴራሚክ ላይ ይለጠፋል፣ ስክሪድ ላይ፣ ሁሉም ነገሮች ላይ ይለጠፋል ማለት ነው። በጣም አስተማማኝና ጋራንቲ ለ20 ዓመት ጋራንቲ ያለው ወተር ፕሩፍ ነው። ለ20 ዓመት ጋራንቲ እጅግ በጣም ውብና ድንቅ የሆነ ስራ ነው። እጅግ በጣም በጣም ወድጄዋለሁ። እግዚአብሔር ፍቃድ አንድ ቀን የራሴ የሆነ ቤት ሲኖረኝ እንደምገዛም እርግጠኛ ነኝ። በደንብ ይኖርሃል። በደንብ ታስረጂ። ይሄ ያው የክሎሴቱ አካል ነው። በቃ ያው ጌጣጌጦች የምንደረድርበት ነው። የአንድ ነው ይሄ ሞደርን ክሎሴቱ ከዚህ እስከዚህ ድረስ ነው አንድ ላይ ማለት ነው። ሁሉም አንድ ላይ የሞደርን ክሎሴቱ አካል ነው። እቺን ነገር በደንብ ና እስኪ ይልኝ እስኪ። በጣም ጌጣጌጥ ማስቀመጫ ናት። እጅግ በጣም ውብ የሆነ ነው ለአይን ሁሉ ማለት ነው። እጅግ በጣም ያማረ ጌጣጌጦችን ማስቀመጫ ነው። በደንብ ቅድም ከፍተን ስላላሳየን ነው ቤተሰቦቼ። እንደዚህ እናድርጋትና ቀበቶ፣ ሰዓት፣ ጌጣጌጥ ሁሉንም ማስቀመጥ እንችላለን። እዚህ ከታች ደግሞ መሳቢያዎችም ደግሞ አሉት። ከፍተሃያው እሺ። ኦኬ ከስር ነው እንደዚህ። እንደሱ ደግሞ መሳቢያዎችም አሉት። ስለ እውነት በጣም ያምራል ነው። እሺ ቆንጆ ነው አይደለ? ወደድከው? እናመሰግናለን በጣም። ዲዛይኑ ለየት ያለ ዲዛይን ነው። እዚህ ጋርም እንግዲህ በጣም ብዙ ፎቶዎች አሉ የማያቸውና ይሄንንም እናንተ ናችሁ የምታቀርቡት? እንግዲህ ማኪ ኢንቴሪየር ዲዛይን መጣ ምንም የምታጣው ነገር የለም። ፈርኒሽ ዳርገን ደግሞ ሳሎናችሁንም ለማስዋብ ተዘጋጅተናል። እንደዚህ እንደምታያቸው በጣም ቆንጆ በታዋቂ ሰዓሊያን የተሳሉ የአርት ውጤቶችም አሉ። እነሱንም ደግሞ እናቀርባለን። የተለያዩ ብዙ አየሁኝና በጣም ያምራል። በተለይ ሞር ሳሎን ላይ የሚሆኑ ናቸውና ይሄ ራሱ ማቅረባቸው አንድ ትልቅ ነገር ነው። እጅግ በጣም ለአይን ፉል የሆኑ ነገር ናቸው። በጣም ያምራል። እውነት ነው። በጣም ቆንጆ መኝታ ቤትም የሚሆን ነውና ትክክል ነው። እጅግ በጣም ያማረ ነው። እሺ ወድጄዋለሁ። ማኪ ኢንቴሪየር ዲዛይን ማለት እንግዲህ ውብ እጅግ በጣም ያማረና በፈለጋችሁት ዲዛይን በፈለጋችሁት መልኩ ማዘዝ ትችላላችሁ። የኔ ቤተሰቦች እጅግ በጣም አድርጌ ነው አመሰግነው። ከልብ ወዳቸዋለሁ። እስኪ እሷ የምትለኝ ነገር ካለ እድሉ ልስጣትና እናጠናቅ።
መተህ ድርጅታችንን ስለጎበኘህ በጣም እናመሰግናለን። አሺ እንግዲህ በማንኛውም ነገር ተጋግዘን ለመስራት በጣም ፍቃደኛ ነን። ስላገኘንህ ስለመጣህ እናመሰግናለን። የቤቱ አምባሳደርም እንደመሆን አልጠራጠርም። በትክክል ቴንክ ዩ በጣም አሺ እናመሰግናለን። እሺ መልካም ቀን ላንተ። እሺ